አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ዛሬ ደግሞ በጣም ደስ በሚል ቪዲዮ ብቅ ብዬላችኋለሁ። ይኸው እንግዲህ አገራችን ማለት ነው የሀገራችን ዳቦ የናፈቀው ሰው ይህን ማየት ይችላል ማለት ነው። እና እንዴት ናችሁ? ደህና ናችሁ? ዛሬ ይቅርታ ግን አሰራሩን አልተናገርኩም። አሰራሩን እንግዲህ ለመጀረብ ያህል ነበር የሰራሁት እና ስሰራው በዚህ መልኩ የሚያምር ሆኖ ሲመጣ እንዴ ብዬ ነው እንትን ያልኩት ማለት ነው። በጣም ገረመኝ እና በቅጠል ነው የጋገርኩት። ምንድን ነው እዚህ ሀገር ከስ በሚባለው ማለት ነው። እውት እንግዲህ ቅጠሉ ራሱ አለ ሲያምር አልኳችሁ። ተታዩት እናንተ ባለሙያ ነኝ እንደዚህ ራሴን ራሴ ያደነኩት እና አያችሁት ቅጠል ምናምን እሱ ላይ እየለቃቀምኩት ነው የምላችሁ። እና በጣም ገረመኝ። እስከዛሬ ተሸውጃለሁ። ለካ እስከዛሬ መድፋት ነበረብኝ እናንተ። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። እኔ እኮ በጣም እንደኛ ሀገር የእኛን ሀገር የሚመስል ዳቦ ነው አልኳችሁ። እንግዲህ ያው አብረን እንቁረሰው። እንግዲህ እስኪ እንቁረሰው እና ቁርስ ዛሬ በሀገራችን ዳቦ ነው። እንግዲህ በሀገራችን ዳቦ ብስሚላህ። በጣም ነው የገረመኝ እናንተዬ። እኔ እኮ እንግዲህ ዱባይ ተቆየሁኝ ስንት ዓመት ይመስላችኋል? 4 ዓመት ጨርሶ እስካሁን ተሸውጃለሁ። ሞክሬ አላውቅም። 4 ዓመት ስቀመጥ አሳረች አላውቅም። ዋው የሆነ ዳቦ ነው። ዋው 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 ዋው! ይኸውት እንግዲህ የእውነት የእናቴ ዳቦ ናፍቆኝ ነበረ። መቼ ነው ሀገር የምገባው የእናቴን ዳቦ የምበላው እያልኩ ነበረ። ወላሂ ነው የምላቸው። እናቴ በጣም ዳቦ ትችላለች። ቆንጆ ቆንጆ ዳቦ ትጋግራለች ማለት ነው። እና እኔ ሰነፍ ነኝ፣ እንደ እናቴ አይደለሁም። ግን በነገራችን ላይ ማንኛውም ሰው እኮ እንደ እናቱ አይደለም። እናቴ በጣም ነው የምትችለው፣ በጣም ትችላለች። እና እኔ ግን እንደ እናቴ አይደለሁም። ያው በዳቦ በኩል እንደ እናቴ አይደለሁም። እንግዲህ ያው እየተማርኩ ነው ሙያ ማለት ይቻላል። ምንድን ነው ሰውና ምንድን ሲበስል ነው ይላል፣ ሲበስል ነው ይባላል አይደል? እንግዲህ በዛ ምክንያት እንግዲህ ያው እየተማርኩ ነው ሙያ እላችኋለሁኝ። ያው ቶሎ ሻይ የምንጠጣ ይኸው ሻዩም አለ ሻውም አለ እላችኋለሁ። ሻው አይታይም እንዴ? ኧረ በጉድ! ያውና ሻይ እላችኋለሁ። እንግዲህ ማንኪያው ጥቁር ነው አላችሁ አይደለ? ማንኪያው ጥቁር ስለሆነ አይታይም። በነገራችን ላይ አይታይም ይመስለኛል፣ አይታይም። እንግዲህ ከታየ ማሻላ በሉልኝ። ማሻላ ባለሙያ ነኝ እንግዲህ እላቸዋለሁኝ። ያው ሙያ አለኝ አልመሰለኝም እስከ ዛሬ። ለካ እንደዚህ ሙያ ያለኝ ሴት ነበርኩኝ። ተበልቻለሁ። እስካሁን መርፋት ነበረብኝ። በጣም እንትን ብሎኛል ማለት ነው። ያው እንግዲህ ተወደዳችሁ ላይክ፣ ሰብስክራይብ አድርጎ ለዘመዶቻችሁ ሼር አድርጎ እንዴት እንደጋገርኩት መጠየቅ ከፈለጋችሁ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። መጋገር ለምትፈልጉ ልጆች ማለት ነው። እና ጋግራችሁ በዚህ መልኩ መጠቀም ለምትፈልጉ ኮሜንት ላይ አስቀምጡልኝ። እንዴት ያኔ ያላችሁን ጥያቄ አስቀምጡልኝ በኮሜንት። እኔ ደግሞ ለመመለስ ዝግጁ ነኝ ማለት ነው።